ለፓስፖርት እርማት የግድ መሟላት የሚገባቸውን ነገሮች ያውቃሉ? እነሆ እንንገሩ። እርማቱ የፊደል፣ የትውልድ ስፍራ፣ የትውልድ ቀን እንዲሁም ደግሞ እርማቱ የፎቶ ከሆነ የግድ ማሟላት የሚገባው ነገር የመጀመሪያው ኦሪጂናል ፓስፖርት፣ ሁለተኛው የልደት የምስክር ወረቀት፣ ሶስተኛው ፎቶ፣ አራተኛ ፋይዳ ወይም ናሽናል አይዲ ናቸው። እንደገናም ደግሞ እርማቱ የስም ለውጥ ካለው የፍርድ ቤት ውሳኔን ጨምሮ ፓስፖርት ኦሪጂናል፣ ፎቶ እንዲሁም ናሽናል አይዲ ወይም ፋይዳዎትን መያዝ ይኖርቦታል። እነዚህን መረጃዎች በመያዝ ያለ ድካም፣ ያለ ተጨማሪ ክፍያ እንዲሁም ደግሞ ያለ ጉዳይ አስፈጻሚ በተቋማችን ድረገጾች ብቻ በwww.immigration.gov.et ላይ መመዝገብ ይችላሉ። እንዲሁም ክፍያዎትን በተመለከተ አንድ ሰዓት ሳያልፍ በሲቢኢ ብር፣ በሞባይል ባንኪንግ ወይም በቴሌብር ምርጫው በሆነው የክፍያ መንገድ መከወን ይችላሉ። ሌላው መዘንጋት የሌለበት ነገር በኦንላይን በሚመዘገቡበት ጊዜ ሁሉም ሰነዶች በግልጽ የሚታዩና የሚነበቡ መሆናቸውን እርግጠኛ መሆን ይኖርቦታል። እንዲሁም ደግሞ ክፍያዎትን ሲፈጽሙ በተቋሙ አካውንት ብቻ በማስገባት ሌሎች ተጨማሪ ክፍያዎችን ባለመክፈል ራስዎትን ከህገ ወጥ ደላሎች ይጠብቁ።